ይህ መልእክት ደርሶት ነቢያችንን ሙሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ የሚል ካለ ያዳምጥ። እሳቸውን የሚወድ ወዳጅም ካሉት ለነሱ የመላክ የውዴታ ግዴታ አለበት። ምን መሰላችሁ? እስቲ በጣም በትንሽም ቢሆን እሳቸውን እንዴት መውደድ እንዳለብን ከሰሐቦች ታሪክ እንማር። በሰይዱና ዑመር የኸሊፋ ዘመን የባህሬን ገዢ የነበረው አቢ ሁረይራ ከባህሬን 500,000 ዲናር ይዞ ወደ ኸሊፋው መናገሻ መዲና ይዞ ይመጣል። ሰይዱና ዑመርም ለሙስሊሞች እንደየደረጃቸው ገንዘቡን ማደል ይጀምራሉ። ሰጡና ኡሳማ ኢብን ዘይድ ጋር ሲደርሱ 4,000 ዲናር ይሰጡታል። ይህን ያየው ልጃቸው አብዱላህ ኢብን ዑመር ኡሳማ ከኔ ያነሰ ዘመቻዎችን ተሳትፎ 4,000 ሰጠኸው፣ ለኔ ግን 3,000 ብቻ ነው የሰጠኸኝ ሲል አባቱን ይጠይቃል። አባቱ ዑመርም አዎ ካንተ የበለጠ ሰጥቼዋለሁ፣ ምክንያቱም እሱ ካንተ ይበልጥ ረሱላላህ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ነበር፣ አባቱም ካንተ አባት ይበልጥ እሳቸው ዘንድ ተወዳጅ ነበር ሲሉ ይመልሱለታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አጠገቡ የሉም፣ ግን ሁሌም ያስባቸዋል። ከልጅ በላይ መውደድ በተግባር ሲተረጎም እንዲህ ነው፣ ረዲየላሁ ዐንከ ያ ዑመር። ታዲያ ምን እንጠብቃለን? ሰለዋት እናወርድ እንጂ።